በሶስት ሀገራት የሚካሄደው የዘንድሮ ዓለም ዋንጫ ቡድኖችን ከዚህ ቀደም ታይቶ በማይታወቅ መልኩ እየፈተናቸው ነው። በሰሜን አሜሪካ በ16 ከተሞች የተበተኑት ስታዲየሞች ሀገራቱን ለትልቅ ክብር ሲሉ እጅግ ረዥም ርቀት እንዲጓዙ አስገድደዋቸዋል። ነገር ግን ሁሉም እኩል ርቀት አልተጓዙም። እንግሊዝ ግማሽ ፍጻሜ ለመድረስ ብቻ ከ16000 ማይል በላይ በአየር ላይ አሳልፋለች። ይህ ውድድሩን ያሸንፋሉ ተብለው ከሚገመቱት ፈረንሳይ ጋር ሲነጻጸር የ7 እጥፍ ብልጫ አለው። የቶማስ ቱሄል ስብስብ ማረፊያውን ካንሳስ ሲቲ አድርጎ ወደ አትላንታ፣ ቦስተን፣ ሜክሲኮ ሲቲ እና ሚያሚ ሲመላለስ ሰንብቷል። በተቃራኒው ፈረንሳይ በምስራቅ ባህር ዳርቻ ላይ ብቻ በመቀመጥ ከ3000 ማይል ያላነሰ ተጉዛለች። አሁን ለግማሽ ፍጻሜ ወደ ዳላስ የምታደርገው 3000 ማይል ጉዞ በአንድ ጊዜ አጠቃላይ ማይሏን ከጥፍ በላይ ያሳድገዋል። በከፍተኛ ጉዞ የደከመችው እንግሊዝ ብቻ አይደለችም። ስፔን ከ12000 ማይል በላይ፣ ስዊዘርላንድ ደግሞ ከአንድ ስታዲየም ወደ ሌላ ስታዲየም 10000 ማይል በላይ ተጉዘዋል። ሞሮኮ ጨዋታዎቿ በተለያዩ ስታዲየሞች ቢሆኑም ሁልጊዜም ወደ ኒው ጀርሲ ማረፊያዋ ትመለስ ነበር። ቤልጂየም ግን ብልጥ ውሳኔ በመወሰን ማረፊያዋን ዋሽንግተን በማድረግ ጉዞዋን በ4000 ማይል ብቻ እንዲወሰን ረድቷታል። ይሁንና የእንግሊዝ ብሔራዊ ቡድን በካንሳስ ሲቲ ጥሩ ጊዜን አሳልፏል። ቶማስ ቱሄል እና ሃሪ ኬን የቤዝቦል ጨዋታዎችን የጎበኙ ሲሆን ሜክሲኮን 3-2 ካሸነፉ በኋላ ከተማዋን ለመጎብኘት የ36 ሰዓት እረፍት ተሰጥቷቸው ነበር። ይህ በቡድኑ ውስጥ ጥሩ መንፈስም ፈጥሯል። ጥያቄው ግን ይህንን ሁሉ መብረር በሜዳ አፈጻጸም ላይ ተጽዕኖ ያሳድራል የሚለው ነው። የኖርዌይ አሰልጣኝ ስታሊን ሶልበከን እንደሚለው ከሆነ አውሮፕላን ላይ ያለው አየር ማቀዝቀዣ የበረራ ሰዓትና የሆቴል ቅያሬ በተጫዋቾች ላይ የጤና መጓደልን መፍጠሩን አምኗል። ኖርዌይ ከደረጃ ጨዋታዎች በኋላ ወደ ካምፕ መመለስ ስታቆም፣ እንግሊዝ ግን ከእያንዳንዱ ጨዋታ በኋላ ወደ ካንሳስ ሲቲ መብረሯን ቀጥላለች። ይህ የተከማቸ ድካም እንግሊዝን ዋጋ ያስከፍላት ይሆን ወይስ ፈረንሳይ በጥቂት ጉዞ ባገኘችው ትኩስ ጉልበት ወደ ፍጻሜው ታልፋለች? ይህ በቀጣይ የሚታይ እውነት ይሆናል።